ልበ ንጹሃ ፍጥር ሊተ እግዚኦ አቤቱ ንጹህ ልብን ፍጠርልኝ በሚል ኃይለ ቃል እንቆያለን። እስቲ በሉ አቤቱ በሉ። እስቲ ድምጻችሁ ይሰማም። አቤቱ ንጹህ ልብን ፍጠርልኝ። ያዋቀዮ ለጴ ቁልቁሉ ናፉሚ ከንጀዴቶ ፋርሳ ዳዊት ፋርሳ ሸንተመ ለኮሳ ኩዳን ረት ጀቸ በሬፈሜ ወሊን ቱራ። እንግዲህ ይህ ኃይለ ቃል የጸለየው ዳዊት ነው። ይህንን ኃይለ ቃል ከላይ አንስተን ስንመለከት ስለ ይቅርታ ስለ ምህረት የተነገረ የተጸለየ ጸሎት ነው ማለት ነው። ዳዊት ሲናገር ተሳለኒ እግዚኦ በከመ እበየ ሳህልከ ወበከመ ብዛ ምህረትከ ደምስስ ኃጢአትየ ሕጽበኒ ወአንጽሐኒ እምኃጢአትየ። አቤቱ እግዚአብሔር ሆይ ኃጢአቴን አታስብብኝ፣ በደሌን አትቁጠርብኝ፣ ኃጢአቴን ደምስስልኝ፣ እንደ ምህረትህ እንደ ይቅርታ እንደ ቸርነትህ ብዛትም ይቅር በለኝ ብሎ የጸለየው ጸሎት ነው ማለት ነው። ስለዚህ ዝቅ ብሎ ቁጥር 10 ላይ ልበ ንጹሃ ፍጥር ሊተ እግዚኦ መንፈሰ ርቱዓ ሐድስ ውስተ ከርስየ እትግድፈኒ እምቅድመ ገጽከ። ንጹህ ልብን ፍጠርልኝ ቅዱስ መንፈስንም ደግሞ አሳድርብኝ ብሎ ነው የጸለየው ማለት ነው። እግዚአብሔር አምላካችን ንጹህ ልብን እንዲፈጥርልን መልካም ፈቃዱ ይሁንልን። ቅዱስ መንፈሱንም በእኛ ላይ እንዲያሳድርብን መልካም ፈቃዱ ይሁንልን። በፊቱም በኃጢአት እንዳንቀር እንዳይተወን መልካም ፈቃዱ ይሁንልን። እንግዲህ ንጹህ ልብን ፍጠርልኝ ሲል አሁን እንደገና እግዚአብሔር እጅ፣ ዓይን፣ እግር እንዲሁም ደግሞ የልብ ሰሌዳ እንዲፈጥርለት ሳይሆን መዝሙረኛው ዳዊት የጸለየው ንጹህ ልብ የተባለው የልብ ሰሌዳ ሳይሆን አስተዋይ ልብ፣ ቂም በቀል የሌለበት ልብ፣ ከእግዚአብሔር ያራቀ በእግዚአብሔር ቃል የታከመ ልብ፣ በእግዚአብሔር ቃል የሚኖር ልብ፣ የእግዚአብሔር መንፈስ ያደረበት መልካም የሚያደርገውን ልብ ስጠኝ ነው የሚለው ማለት ነው። ስለዚህ እንዲህ ያለውን ልብ እግዚአብሔር እንዲሰጠን መልካም ፈቃዱ ይሁንልን። ኤጋ ለጴ ቁልቁሉ ናፉሚ ጀዴቶ ጋፋ ዳዊት ፋርሳ ሳረት ዱበቱ ለጴ ቁልቁሉ ጀደሜቶ ከዋመሜ ኤጋ አማ ኢጀ ናፉሚ አርከ ናፉሚ ጀዴ ዱበቹ ሳውሶንታኔ ለጴ ቁልቁሉ ሃሎራ አደተይ ለጴ ቁልቁሉ ጩቡ ኢራ አደተይ ለጴ ቁልቁሉ እሲፍ ቢተሙ ናፍላድ ጀቹ ሳት ይዳቹ። ስለዚህ ይህንን ነው የሚለምነው። እንግዲህ ስለ ልብ ብዙ ጊዜ መጽሐፍ ከሚናገራቸው መካከል ልብ ላይ ትኩረት የተደረገ ነው። መጽሐፍ ላይ ስትሰሙ ብዙ ጊዜ ካህኑ አልዕሉ አልባቢክሙ ልቦቻችሁን በሰማይ እንድታደርጉ ይነግራሉ። በሰማይ ያሉ ልብክሙ ልባችሁ በሰማይ ይሁን ይላል። እንደዚሁ ቅዱስ ጳውሎስም ደግሞ ዘላይሉ ሀልዩ የላይኛውን አስቡ እያለ ይናገራል ማለት ነው። ስለዚህ ልብ ትልቁ ነገር ነው። ለእግዚአብሔር ከሚሰጡ ምጽዋቶች ወይም ደግሞ ለእግዚአብሔር ከምንሰጣቸው ነገሮች መካከል አንዱ ልብ ነው ማለት ነው። ልብ ሳንሰጥ ገንዘብ ብንሰጥ ከንቱ ነው። ልብ ሳንሰጥ ወደ እግዚአብሔር ቤት ብንመጣ ከንቱ ነው። ልብ ሳንሰጥ ብንጸልይ ከንቱ ነው። ልብ ሳንሰጥ ብዙ መንፈሳዊ ነገሮችን ብናደርግ ከንቱ ነው ማለት ነው። እግዚአብሔር የሚጠይቀን ልባችንን ለእርሱ እንድንሰጥ ነው ማለት ነው። ምክንያቱም ልባችን ላይ እርሱ እንዲነግስበት፣ ልባችን ላይ እርሱ እንዲከብርበት፣ ልባችን ላይ እርሱ እንዲመሰገንበት ይፈልጋል ማለት ነው። ስለዚህ ሁላችሁም ክርስቶስን በልባችሁ ላይ መሾም ያስፈልጋል ማለት ነው። ለዚህ ነው ሕዝቅኤል ሲናገር በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንደተነገረ ያንን ልብ የጠነከረው ልብ አውጥቶ አዲስ ልብ እንደሚሰጠን ተናግሯል ማለት ነው። ያ የጠነከረው ልብ አውጥቶ አዲስ ልብ፣ ያ አዲስ ልብ የተባለው ምንድነው? የጠነከረ ልብ የተባለው እንግዲህ አስቀድሞ በአዳም ኃጢአት ምክንያት ልባችን ደንድኖ ከእግዚአብሔር ርቆ ደግሞም በኃጢአት ረክሶ ጨለማን ተጎናጽፎ በሞትና በጨለማ ስር የነበረ ልብ ነበረ። እግዚአብሔር አምላካችን ኢየሱስ ክርስቶስ በአዲስ ኪዳን ከኛ ሥጋ ከኛ ነፍስ ከኛ ደም ነስቶ ያንን የድንጋይ ልብ የጠነከረ ልብ አውልቆ
ለኛ አዲስ ልብ፣ በደሙ የታጠበ ልብ፣ በደሙ የተዋጀ ልብ፣ ለእርሱ የሆነ ልብ ሰጥቶናል ማለት ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ታዲያ ልባችን አሁን የተቀየረ ነው። እግዚአብሔር አምላካችን አሁን ዋጅቶታል ማለት ነው። አሁን ነክሶበታል ማለት ነው። በፊት ጨለማ የነገሰበት ልብ አሁን ደግሞ ክርስቶስ በደሙ፣ ክርስቶስ በመስቀሉ፣ ክርስቶስ በፍቅሩ ነክሶበታል ማለት ነው። ስለዚህ ይህን ልብ ልንጠብቅ ያስፈልጋል ማለት ነው። ንጹህ ልብ ከሌለን እግዚአብሔርን የማየትም አቅም አይኖረንም ማለት ነው። ለዚህ ነው በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ እንደተገለጸ ምንድነው ያለው? ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር። ልበ ንጹሐን ብፁዓን ናቸው ይላል። ልበ ንጹሐን ምንድናቸው? ብፁዓን ናቸው፣ እነርሱ እግዚአብሔርን ያዩታልና ይላል። እነርሱ ማንን ያዩታልና? እግዚአብሔርን ያዩታልና። ስለዚህ ታዲያ ልበ ንጹሐን ብፁዓን ናቸው እነርሱ እግዚአብሔርን ያዩታልና ብሎ እንደተናገረ፣ ስለዚህ ታዲያ ንጹህ ልብ እግዚአብሔርን እንደ መስታወት የሚያሳይ ነው ማለት ነው። ስለዚህ ታዲያ ንጹህ ልብ የሌለው ሰው እግዚአብሔርን በሕይወት ውስጥ ሊያይ አይችልም ማለት ነው። ንጹህ ልብ ያላቸው ግን እግዚአብሔርን የማየት አቅም አላቸው ይላል መጽሐፍ። እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር። ነቢያት ልቦናቸውን በማንጻት እግዚአብሔርን አዩ ነው የሚለው። ስለዚህ እኛም ልቦናችንን እንድናነጻ መልካም ፈቃዱ ይሆንልን። ልብ የሚረክስ ነገር ነው ወይ? ብዙ ጊዜ ይሄ ሐሳብ በብዙዎች ዘንድ ጥያቄ ይሆናል። እንግዲህ ልብ የሚረክስ ነገር ነው ወይ ስንል፣ ልብ ረቂቅ ነው። የሚረክሰውም በምናደርጋቸው በምናከናውናቸው ነገሮች ነው ማለት ነው። ለምሳሌ ልብን ከሚያረክሱ ነገሮች መካከል ቂም ልብን ያረክሳል ማለት ነው። ቂም ምንን ያረክሳል? ልብን ያረክሳል። ለምሳሌ አሁን የቃኤል ልብና የአቤልን ልብ አንድ ላይ አገናኝታችሁ እዩ። የቃኤል ልብ የአቤል ልብ አቤልሰ አስረጸ ጽድቀ እምነፍሱ። አቤል ጽድቅን ከልቡናው አወጣ ተብሎ ተነግሮለታል። ለምን? እግዚአብሔር ንጹህ እንደሆነ በንጹህ ልቡና መስዋዕቱን ስላቀረበ፣ እግዚአብሔር ቅዱስ እንደሆነ በቅዱስ ልቡና ለእግዚአብሔር በሚታዘዝና በሚፈራ ልብ መስዋዕት ስላቀረበ ንጹህ ልብ አለው ተብሎለታል ማለት። በተቃራኒው ደግሞ ወንድሙ ቃኤል ልቡ ረክሷል ማለት። ለምንድን ነው የረከሰው? በንጹህ ልብ ለእግዚአብሔር ስላልተገዛ፣ መስዋዕቱንም ስላላቀረበ፣ በወንድሙም ላይ ክፉ የሆነ ቂምን በልቡ ላይ ስለቋጠረ ልቡ የረከሰ ነው ተባለ ማለት። ስለዚህ ታዲያ ንጹህ ልብ ያላቸው ሰዎች እግዚአብሔርን እንደሚያዩ፣ አቤልም በመስዋዕቱ በኩል ንጹህ ልብ ስላለው እግዚአብሔርን አይቶታል። መስዋዕቱን ሲቀበልለት አይቶታል። ሲባርከው አይቶታል። ደግሞም እግዚአብሔር ወደ ራሱ ሲስበው መስዋዕቱን ሲቀበልለት አይቶታል ማለት። ቃኤል ግን ልቡን በቂም ያጨለመ ስለሆነ እግዚአብሔርን ለማየት አልቻለም። ደግሞም እግዚአብሔር መስዋዕቱን አልተቀበለለትም ማለት። ስለዚህ ታዲያ ልብ ንጹህ ሊሆን ይገባል ማለት። ነሳኦል ተመልከቱ፣ በዳዊት ላይ የሆነውን ነገር ተመልከቱ። ቂም በመያዙ ምክንያት ያደረገው ነገር ልቡን አርክሶታል ማለት። ስለዚህ ቂም፣ በቀል ልብን ያረክሳል ማለት። ስለዚህ ልባችንን ከቂምና ከበቀል እንድንጠብቅ ይርዳን እግዚአብሔር። አሜን በሉ። ይሄ እኮ ነው አሁንም እንደ ቃኤል በወንድሙ ላይ ሰይፍ የሚያነሳ፣ በወንድሙ ላይ ጅራፍ የሚያነሳ፣ በወንድሙ ላይ ድንጋይ የሚያነሳ፣ በወንድሙ ላይ ክፉ ነገርን የሚያደርግ ትውልድ የተፈጠረው ልቡ ላይ ቂም ለእግዚአብሔር ካለመታዘዝ የተነሳ ነው። መጀመሪያ የሚነሳው መነሻው ይሄ የተወለደው ልደቱ ነው እንጂ መነሻው ለእግዚአብሔር ካለመታዘዝ የተነሳ ነው። ቃየል እኮ መጀመሪያ ወንድሙን ከመግደሉ አስቀድሞ ለእግዚአብሔር አለመታዘዝን ነው ያቆመ። አልታዘዝም ነው ያለ። ለእግዚአብሔር የሚገባውን ከማድረግ እጁን ሰበሰበ። በኋላ ላይ ቀጣዩ ምንድነው የሆነው? ወንድሙን መግደል፣ የወንድሙን ደም ማፍሰስ ነው የሆነው ማለት። ስለዚህ ታዲያ ለእግዚአብሔር የማይገዛ ትውልድ፣ ለወንጌል የማይኖር ትውልድ አሁንም ይሄው ነው ማለት ነው የሚቀጥለው ማለት ነው። ስለዚህ ለወንጌል እንድንኖር
ደግሞም በቃሉ እንድንኖር እግዚአብሔር አምላካችን ይርዳን። ሰው እኮ በወንጌል እኮ ታትሞ ድኖ እጁን ወደ እግዚአብሔር ዘርግቶ ቢሞት ምንም አያስጨንቅ። አሁን ግን ያም ራሱ ከሁለት መንገድ እየጠፋ ነው ያለው ማለት ትውልዱን ወደ ወንጌል ስቦ በወንጌል በርትቶ ጨክኖ ለምን እንደሚኖር አውቆ ለምን እንደሚሞት አውቆ ለምን ቤተክርስቲያን እንደሚመጣ አውቆ ለምን እንደሚያስቀድስ አውቆ ለምን መስዋዕት እንደሚሰዋ አውቆ ለምን በእግዚአብሔር ፊት እንደሚቆም አውቆ ተረድቶ ይህ ለኔ ቅድስናዬ ነው፣ ለኔ ክብሬ ነው፣ በሰማይ አክሊል ክብር አገኝበታለሁ ብሎ በዚህ አስቦ እንኳን ትውልዱ አሟሟቱን እንኳን አላሳመርነውም ማለት ዝም ብሎ ሄዶ መሞት ዝም ብሎ ወጥቶ መቅረት እየሆነ ነው ማለት ነው። እግዚአብሔር አምላካችን ምሕረቱን ለሕዝባችን እንዲልክልን በልባቸው ቂም በቀልን የያዙትንም እግዚአብሔር አምላካችን በምሕረቱ በቸርነቱ እንዲጎበኝልን ልባቸውን እንዲመልስልን መልካም ፈቃዱ ይሁንልን። ሌላኛው ልብን ከሚያረክሱ ነገሮች ምንድነው? ይህንን ገንዘብ መውደድ። ሰው ሰውን የሚገለው የሆነ ነገር ፍለጋ ነው። ቃኤል እኮ ወንድሙን የገደለው ሚስት ፍለጋ ነው። በዚህ ምክንያት ነው ለግድያ የተዳረገው ማለት። ሰውም ገንዘብ ይህንን ዓለም የምትሰጠውን ነገር መውደድ አጥብቆ መውደድ ሲጀምር ቀጣዩ ሰው መግደል ነው የሚሆነው ማለት። ለዚህ እኮ ነው በጌታችን በኢየሱስ ክርስቶስ እግር ስር ቁጭ ብሎ ተአምራቱ ሲደረግ እውር ሲበራ ሙት ሲነሳ ደግሞም ጎባጣ ሲቀና እንጀራው ሲበረክት ባህሩ ጸጥ ሲል ያየ ይሁዳ የገንዘብ ፍቅር ስላደረበት ከክርስቶስ ይልቅ አይኑን ከሚያበራ ከክርስቶስ ይልቅ ኃጢአት ተሰርዮልሃል ብሎ ከሐዋርያት ጋር በሕይወት እንዲኖር ካደረገው ከክርስቶስ ይልቅ ገንዘብን መረጠ ማለት 30 ብር ምርጫው ሆነ ማለት 30 ብር ምርጫው ስለሆነ ንጹሕን ደም ክርስቶስ በመስቀል ላይ እንዲሰቀል ደግሞም እንዲሞት እርሱ ገንዘብን ተቀብሎ ይህንን ክርስቶስን ንጹሕን ደምን አሳልፎ ሰጠ ማለት። ዛሬም ብዙ ሰዎች ይችን ዓለም ቢበዛ 60 እንደውም 80 70 የተባለው በዱሮዎቹ ነው። አሁን ቢበዛ 60 እንኳን ለማይኖርባት ስፍራ ለዚች ብሎ ሰው የሚገደልበት ጊዜ ነው ያለ ማለት ነው። ለትንሽ ነገር፣ ለጊዜያዊ ነገር፣ ለሚታይ ነገር እንደዚህ አይነት ነገሮች የሚከናወኑ ናቸው። ስለዚህ ገንዘብ መውደድም እነዚሁ ዓለምን መውደድም እንደዚሁ ያደርጋል ማለት። ስለዚህ ታዲያ እኛም ከዚህ ለመውጣት መሞከር አለብን ማለት። እንግዲህ ብዙ ሰው እኛ አሁን ደም ሲፈስ ሰው ሲሞት ብቻ እናያና ያንን እናለቅሳለን። ብዙዎች እኮ ደግሞ አለን እኮ በልባችን ውስጥ ሌላ ጦርነት የፈጠርን በልባችን በሐሜት በአንደበታችን ብዙ የሰውን ሞራድ በመግደል የምንኖር ደግሞ አለን ማለት ነው። እንደውም ይሄኛው ይበልጣል። ዘሞተሰ ድህነ እምኃጣውኢሁ፣ የሞተስ አንድ ጊዜ ዳነ። ምክንያቱም የሞተ ሰው አይታመምም፣ ህመም አይሰማው። በቁም ያሉት ግን በጣም ከፍተኛውን ሞት በህይወትና በሞት መካከል ያሉት ጭንቀት ግን እጅግ ከባድ ነው። የሞቱ ሰዎችማ ሰውማ ሊሞት እኮ ነው የተፈጠረው። መቼም እዚህ ዓለም ላይ ለዘላለም ልንኖር አልተፈጠርንም። ሞተ ሰው ቢሞት ሊቀበር ነው የተፈጠረው። ተቀበረ፣ ችግር የለበት። ግን በህይወት ያለው የህሊና ሞት የሚሞተው በስጋ ህመም የሚሰቃየው እርሱ ሌላ ከባድ ሞት እሱ ነው ማለት ነው። እግዚአብሔር ከእንደዚህ አይነት ነገር ይጠብቃል። ልጆቻችን የሚያዩት ነገር መልካም ስላይደለ እንግዲህ የምታዩት ነው ማለት ነው። በህፃንነታቸው የምታዩት የምትሰሙትን ነገር እየሰሙ ህሊናቸው እየሞተ ነው እየሄደ ያለው ማለት ነው። ስለዚህ እግዚአብሔር አምላካችን ከእንደዚህ አይነት ነገር ይጠብቀን። ኤጋ ኑኒን ለጴኬኛ ቁልቁሌፈቹዳን አካ አቤልች አርሳኬኝ ከደናኬኝ ገለተኬኝ ዴሱ ቀብነ መሌ አካ ቃኤልች ደጋ ወልረቲ ካሱዳን ሃሎ ለጴ ኬሰት ወልረቲ ቀበቹዳን ወለጄሱዳን ተው ሂንቀቡ ጀቹ ነምኒ ለጴሳን ቁልቁሌፈኔ ዋቀዮን አርጉ እንደንደው ነምኒ ለጴሳ ቁልቁሌፈቴ አካ አቤልቲ ዋቀዮ አርጉ ደንዳ ጀቹ። ስለዚህ ልባችንን ማንጻት መቀደስ ያስፈልጋል ማለት።
ቂም በቀል ቅድም እንደነገርኳችሁ ገንዘብ ለዚህ ይዳርጋል ማለት ነው። ሌላኛው የምናያቸው ነገሮች ሁሉ ለልባችን መርከስ ምክንያት ይሆናሉ ማለት ነው። የምናያቸው ነገሮች እንግዲህ ልጆች የሚያዩት ነገር ልባቸው እንዲረክስ ያደርጋል ማለት ነው። አሁን የሚታዩ ነገሮች የእያንዳንዱን የልጆቻችሁን ስልክ ተቀብላችሁ ብትመለከቱ ይሄን ነው የሚታየው። በየቴሌቪዥኖቻችሁ ቤት መተን ስንመለከት ካህኑ ሲቀድስ ወንጌል ሲያስተምር አትሰሙም ማለት ነው። በክርስቲያኖቹ ቤት እሺ፣ ገና ከህፃንነቱ ምንድነው የሚታየው? የጦርነት ፊልም ነው የምናሳያቸው ለልጆቻችን ማለት። እቤት ገና ሲያድጉ ለልጆቻችን ስዕል ገዝተን አልሰጠናቸው፣ መጽሐፍ ቅዱስ አላስጨበጥናቸው። ምንድነው ገዝተን የሰጠናቸው? አርቲፊሻል ሽጉጥ አይደለም እንዴ የኛ ልጆች ይዘው የሚያድጉት ጨብጠው? እንደዛ ነው። አርቲፊሻል ገዝተን እንሰጣቸዋለን ማለት ነው። ምንድነው የሚያስተምረው? ትምህርቱስ ከዛ በኋላ ይሄው ነው ማለት። ስለዚህ ከአስተዳደጋችን ጀምሮ ልጆቻችን ከምናሳድግበት አስተዳደግ ጀምሮ መታረም ካልቻለ እጅግ ከባድ ነው ማለት። ስለዚህ አሁን ለምን ሆነ የምንልበትም አይደለም። ስንዴ ዘርቶ በቆሎ የሚያጭድ የለም። ጤፍም ዘርቶ ማሽላ የሚያጭድ የለም። የተዘራው ነው እየበቀለ ያለው ማለት። ልጆቻችን የሚያዩት ቤት ያለው ፊልም የጦርነት ፊልም ነው ማለት። ከዛ ሲያልፍስ ይሄ ምድራዊ ትርክት ቃና የሚባል አለ ደግሞ የትውልዱን ቃና ያሳጣ ማለት ነው። ስለዚህ ይሄ የሚታይበት ነው ማለት። ስለዚህ ምንም የሚታየው ነገር አሁን እዚህ ጋር ወንጌል ይሰበካል። እኛ በእኛ ሚዲያ ራሱ መገመት እንችላለን። ወሬ የሚያወሩ ሰዎች ያላቸውን ተከታይና እዚህ ጋር ንጹህ ወንጌል የሚተላለፍበትን ሰዎች ምን ያክል ነው የሚከተሉት የሚለው ነው። አይሰሙትም ራሱ ማለት። ስለዚህ ይሄ ለመርከስ ለእንደዚህ አይነት ነገሮች ይዳርጋል ማለት። ስለዚህ ወንጌልን በመማር እንድንጸና ይርዳን እግዚአብሔር። እግዚአብሔር አምላካችን ንጹህ ልብን ይፍጠርልን። እኛ እንደገና አሁን ቅድም እንደነገርኳችሁ ንጹህ ልብ እንደገና የሚፈጠርልን ሳይሆን ንጹህ ልብ ተሰጥቶን ንጹህ ልብን መያዝ ያቃተንን ማለት። በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ተነግሯል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። በክርስቶስ ቢሆን ምን ፍጥረት ነው? ምን እንግዲህ በክርስቶስ ሳይሆን አዲስ ፍጥረት መሆን አይችልም። በክርስቶስ ከሆነ አዲስ ፍጥረት ነው። በክርስቶስ መሆን ማለት ምንድን ነው? እንደ እግዚአብሔር ቃል፣ እንደ ኢየሱስ ክርስቶስ ቃል፣ እንደ ወንጌል ቃል ከሆነን የምንኖረው እኛ አዲስ ፍጥረቶች ነን ማለት እንጂ አሮጌ ፍጥረቶች አይደለንም ማለት። ልባችንን አሮጌ ያደረግነው በራሳችን ነው ማለት ነው። ስለዚህ ዛሬ እንደ ዳዊት ንጹህ ልብን ፍጠርልኝ ብለን የምንጸልይበት ጊዜ ነውና እግዚአብሔር አምላካችን ንጹህ ልብን ይፍጠርልን። ልብ ለነሳቸው፣ ልብ ለተሳናቸው፣ እናትን የወለደቿን ደግሞ ያቀፈቿን በማህፀን የጸነሰቿን ደግሞም ሽማግሌውን እያዩ ልብ ተስኗቸው ተነስቷቸው ክፉ የሚያደርጉትንም እግዚአብሔር አምላካችን ልብ ይስጥልን። ይሄ ብጥብጥ ነው ማለት ነው። ለሀገርም ለቤተ ክርስቲያንም ለአካባቢም ለሕፃናትም የማይሆን ነገር ነው ማለት ነው። ብዙ ነገሮች ናቸው የሚናጉት። አንድ ነገር ሲነካ ብዙ ነገር ነው የሚበላሸው። ተመልከቱ፣ ከኛ አካል ሰውነት መካከል እግር ቢቆረጥ ሰውነት በሙሉ ታማሚ ይሆናል። እጅ ቢቆረጥ፣ ጣት ቢቆረጥ ሰውነት በሙሉ ይበላሻል ወይም ደግሞ ለህመም ይዳረጋል። አይን ቢጠፋ ሰውነት በሙሉ ለዚህ መከራ ታማሚ ይሆናል ማለት። ስለዚህ በአንድ አካባቢ የሚነሳው ችግርና መከራ ለጠቅላላ ህዝብ ሌላ ትኩሳት ነው ማለት፣ መከራ ውስጥ ያስገባል ማለት፣ ሌሎችንም ያሳምማል ማለት። እንደውም ከተቆረጠው አካል ይልቅ የቀረው አካል ታማሚ ይሆናል ማለት። ስለዚህ እግዚአብሔር በምህረቱ በቸርነቱ እንዲጎበኘን መልካም ፈቃዱ ይሁንልን። ይህ ሁሉ ለኛ ትምህርት ነው። ወኩሉ ዘተጽፈ ለተግሳጸ ዚአነ ተጽፈ፣ ይህንን ልንማርበትም ደግሞ የሚገባ ነው ማለት። ብዙዎች አሁን ብለን ከንፈር መጥተን ለሆነ ጊዜ አልቅሰን ዝም የምንለው አይደለም። ይሄ ነገር እኛስ የተረፍነው ጽድቅ ስለሰራን ደግሞም ክፉ ስላልሰራን በንስሐ ስለኖርን ሳይሆን እግዚአብሔር ደግሞ የተረፍነውን እኛን በዚህ ሊያስተምረን እንደሆነስ ምን እናውቃለን?
ስለዚህ ታዲያ እነዚህ አይነት ነገሮች ሲነሱ እኛን ቀድሞ ወደ ንስሐ ሊስበን፣ ወደ ክርስትና ወደ እምነታችን ሊስበን፣ ሊያጠነክረን፣ ወደ ሥጋ ወደ ደሙ ሊስበን ይገባል ማለት ነው። ይህም ካላስተማረን ምን ሊያስተምረን ይችላል? እንግዲህ ሰባኪ ካስተማረ ከዛም በላይ ደግሞ እግዚአብሔር በተፈጥሮና በእንደዚህ አይነት ነገር መሬት ተከፍቶ ሲውጥ እንደዚህ አይነት ነገሮች ሲሆኑ እኛን ንስሐ እንድንገባ ካልገፋፋና አሁንም የቱ ላይ እንደቆምን ዛሬ እንጂ ነገ እንዳይደለን እኛ ዛሬ አለን እንጂ ነገ እንደሌለን ማወቅ በዚህ ካልቻልን ከንቱ ነን ማለት ነው። ስለዚህ ንስሐ ገብተን በሕይወት በእምነት ኖረን ደግሞም ወደ እርሱ እንድንሄድ ይርዳን እግዚአብሔር። ንስሐ ሳንገባ ቅዱስ ሥጋውን ሳንቀበል ክቡር ደሙን ሳንወስድ ንጹሕ ልብን ሳንይዝ ወደ መሬት ከመግባት እግዚአብሔር አምላካችን ይጠብቀን። ትልቁ ሞት እሱ ነው። ሞት የሚባለው ከእግዚአብሔር መራቅ ነው። ሞታ ለነፍስ ርሂቅም እግዚአብሔር። ቅዱስ ዮሐንስ አፈወርቅ የነፍስ ሞቷ ከእግዚአብሔር መራቅ ነው የሚል ነውና ስለዚህ እኛ ሞትን የምንባለው ከእግዚአብሔር ስንርቅ ነው እንጂ ይሄኛውማ ለኛ ክብራችንም ነው። ከቅዱስ እስጢፋኖስ የወረስነው፣ ከቅዱስ ጊዮርጊስ የወረስነው፣ ከቅዱሳን ሐዋርያት ከነ ቅዱስ ቶማስ ከነ ቅዱስ ጴጥሮስ የወረስነው ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከመስቀሉ ላይ የወረስነው ክብር ስለሆነ ስለዚህ እግዚአብሔር አምላካችን ያዘኑትን ያጽናናልን፣ የታመሙትን ይፈውስልን፣ ደግሞም የተበተኑትን እግዚአብሔር ይሰብስብልን፣ ልብ ይስጥልን። ወስብሐት ለእግዚአብሔር። ይቆየን።